አይደለም ወይ ህፃን ልጅ አይደለም በቃ እንደተሰዋችሁ እኮ ከነሱ ስንት ታሪክ ያለው መሰለህ ከበርሶን ታሪክ ሲጀምር ታሪክ የሆነች ልጅ የመጣች ነው አሪፍ ልጅ ነው መሰለኝ እስኪ ስልኩን ተቀበልልን ፈርተናል ስልክ ስለምታጭ አንተ ክብርን ጠብቅ እንጂ ትልቅ ሰው አይደለህ እንዴ ባለጌ አሪፍ ነው አሪፍ ቃል ምን ያለች ነው ማን ያለች ነው ባለጌ እኮ ያለች ሰው ይወደኛል አንተ የሰደረች እኮ ነው ክብርን ጠብቅ ቆሻሻ ያለች ራስ ሰደረች ምን እኔ ነው እንዳንተ ተሰደብሽው አዎ ራስ ነው ደውቆ አየህ ዝም ብላችሁ አቅማችሁን ወቁ ስትናገሩ አረጋሽ ከጭሩ ምን ያልክ ነው ያለችን እየሰማህ አይደል እንዴ እኮ እናንተ እኮ ናችሁ ታዲያ ተነጋግራችሁ እኮ ነው እኔ እኮ አይደለም ከጭሩ አባንተ ዝም ብሎ ነው በቃ ታሪክ አለ ይተላል ወገባን ብዬ ነው የምጥለው እንጂ ነው ቢሆን እንጂ ጋስከጭም ከተባለ ፈራለሁ እኮ እኔ እኮ አረጋሽ ከጭሩ እኔ አይደለም ምንድነው ክብርን ጠብቅ ደቆሮ ኳስ ተብላችኋል አንተ እና የተባልኩ እኔ አይደለም ጅል ይወሻል ይታንተ እና አባት ነው የሚለው ከብት ተገለጠለ አብሮ ይሄ አረ ቶሎ በለብና ቸኩልና ታኝታ ቆይታ እኔ በዚህ በሌሊት ይሄን የድር ብር ሰበስባለሁ እያልኩ እሺ በጧት ነው እኛም እኮ የመጣው አረ ተውማ ሂድማ እስኪ ብር አምጡማ ቅድሚያ ክፍያ 150 ብር ነው 150 ብር ነው ቶሎ በለብና ስምህ ማን ነው አንተ መሐመድ ሰይድ መሐመድ ሰይድ መሐመድ ሙሄ እኮ ነው ያለው መሐመድ ሰይድ ኧረ ተው ከሽከጭ ነው እንደገና ታስገነጥልኛለህ መሐመድ ሰይድ አትልም በስነ ስርዓት እንደዛ ነበር እኮ ማን ነው አሁን ያንተ መሐመድ ሰይድ 150 ብር ከፈልኩኝ እኮ እኔ ላይ መጀመሪያ ተገለጠለኩ እኔ በዚህ በዛም ታገኛለህ መሰለህ እምከፍል ከሆነ ከፈል አልበለዚያ ቅጣት ገስከጭሩ ከፈልኩ ያንቺን ካየው ጀምሮ በቃ እንቅልፍና ተኛት አልቻልኩም እኔ ለኔ ወንድሜ ምን የሰራሽው ሲያሳዝን እንጂ ሰጭን ባሪያም ያስቀምሻል ወይ ነው ሰላሙ ያለህ ነው ተባበርዋሪ ወይ ተመስገን ወይ አቸሙኛ ጋር ለየመሩ አረ ጨፈራ ነው እኮ ዋናው አሁን ጠይቅ እንዴ ወይ ማንን እንደ ወንድሜ ቦታ ፈልጋችሁ ነው የምን ቦታ ፓርኪንግ ነኝ ቦታ ፈልጋችሁ ከሆነ አረ አይደለም የአቶ ከበደን ቤት ታውቀዋለህ አቶ ከበደ መኪና አላቸው መኪና አላቸው እንዴ አዎ አላቸው ምን አይነት መኪና ነው ታኮማ ቢዜድ ፎሬክስ ላንድ ክሩዘር ትልቁ ራቫፎር ታኮማ ነው ፎርድ ነው ምንድነው እንትና ምንድነው ስሙ ሲንጀር ቶቶች አለውኝ እኮ የደሃ ልጅ ነኝ ገንዘብ የለኝም ሰው የለኝም ማስታወቂያ ብታሰሩ ግን ህይወቴ ይቀየራል ምን አለበት ብትተባበሩ ቤተሰቦች እኔ የምፈራው ፍሬና ፍሬ ተጋጭቶ እንዳትሞት ነው እያዘንክለት እንጂ ዝጎ እንዳይነቀል ነው አረቱ እባክህ ጋስታል እያልኩ እኮ ነው እንደ ሰንደቅ ዓላማ አቁመው እያልኩ አንተ ብሎልህ የራስን ክልል ብትመሰርት ባንዲራ መስቀያ አይቸግረን ተሰቃላ አልቃል እያልኩ ስትራመድ እኮ መቀኝ ይንቋቋል እኮ ደግሞ አታፍርም ትሮጣለህ አዲስ ጫማ እንደተቀየረ ልትፈረስ እኮ ቅቅም እኮ ነው የምትለው ማንኛ አንተ በቅርቡ ቀዩን ሪባን ትቆርጣለህ አንተ ሴሰኛ ኧረ አይንዬ በእናትሽ ወጡን አምጪልን አንቺን እኮ ነው የምንጠብቀው ርቦናል እንዴ የምን ወጥ አልቋል እኮ ምንድነው የምትኛ ቀብረን መተን ወጡን አምጪው አቀልኝ ምስሩ አልቋል እሺ ቢያንስ እንኳን ድስቱን አምጪልን እንጠርጓለን ጭልፈውንም አምጪው እንልሷለን ርቦናል በእናትሽ ጣቢው ነው ያለው ትጣጡታላችሁ ምንድነው የምትይው አንቺ ቆይ ማን ነው በየለቅሶ ቤቱ እየዞርሽ ወጥ ጨላፊ ያደረገሽ ነው ከድንኳኑ ጋር አብረው ነው የሚኮራጁሽ አንተ እድርተኛው ሳይቀር እኮ ጭልፊት የሚል ስም አውጥቶላታል እኮ የምን የመጨለፍ ሱስ ነው አንቺ ብትሞቺ ራሱ ተነስተሽ ካልጨለፍኩ ነው የምትይው ምን አገባ ምንድነው የሚለው ምን እንትናን እያክሽ እነዛ ለቅሶ እየጠበቁ ምግብ የሚበሉ ልጅሽና ባልሽን እንደ ክብር እንግዳ ጠርተሽ እየጠበቅሽ ነው ወጡን ጨለፈሽ የጨረሽው ደግሞ ያ ትልቁ ልጅሽ በጆሮ አምድስት ወጥ ይዞ ወደ ቤትሽ ሲሄድ ወጥ ታሸሻለሽ እንዴት ነው የምትናገረው ስነ ስርዓት የለህም እንዴ እባክሽ ያው ነው ያሸሸሽው ነው ጥያሞቃችሁ 3 አመት ብሉት ከልጆችሽ ጋር ሰፈር እንደው አዛውን ታልቋል ሟች የለም በራብ መሞትሽ ነው በቃ ከዚህ በኋላ ለቅሶ ስለሌለ ሳልበላ መሞታው ነኝ ለቅሶ ባይኖር እኮ ሰርግ አለ ሰርግም ባይኖር ክርስትና አለ አንተ ግን እኔ በወልድ አላደርስም ብትወልጂ አይደለም የሰርቪስ ሹፌር ብትሆኝ አታደርሽኝም አንቺ አንበጣ አረና በእናትህ ተዋት እንሂድ በእናትህ ለራሴ እኔ እኮ የሚያናደኝ እኮ ማለት ነው እዛ ድረስ በታክሲ ሄጄ ከፍዬ መቅበሬ ነው አረፌ ባይሱዚ ኋላ ተጭኛ አይደለም ምንድነው የሚያቀብጠኝ ሲጀመር የሟቹ ልጆች ጥሪልኝ የታክሲን ይመልሱልኝ ይቀበላቸው ኧረ አንተ ልጅ አዳብ ይኖርታው እንዴ
ጥቁር በጥቁር ልብሰሽ ያዘንሽ ተመቻለሽ። ሲጀመር እኔ ሟቹ በቁሙ በህይወቱ እያለ አይመቸኝም ነበረ። ሰው ሞቶም ኖሮም አይጠቅምም። እንኪ እኔ ያልሽው ልበሽው ስትፈልጊ። አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ። እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ። በቃ ሰጣሁት። እኔ እናት አጎጓሽኝ ከሰጠሽ ስጪኝ። አመዳ ምንድነው የምሰጥ? ምን ተሰጠ? ምንድነው የምሰጥ? ያ ምን ተሰጠ?